የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 2 የክርስቶስ ኢየሱስ ጀብድ ገጽ 1 ርዕስ የጸና ኪዳን። ሰው ሁሉ ከነኃጢአቱ የተለመደ ሕይወቱን ለመቀጠል በጀመረው ማለዳ የእግዚአብሔር መልአክ ዮሴፍ ለሚባል ሰው ወደ ታጨች ድንግል ሴት መጥቶ ከወንድ ጋር ሳትገናኝ ልጅ እንደምትወልድ ነገራት። ማርያም በሴት ማኅፀን ውስጥ ልጅ እንዲፈጠር ወንድና ሴት ግብረ ሥጋ ግንኙነት ማድረግ አለባቸው የሚለውን ሳይንስ ጥሶ የመጣውን የመልአኩን ቃል በማመን አዳኟንና አዳኛችንን በመንፈስ ቅዱስ ኃይል ጸነሰች። በሆዷ ውስጥ ሰው ሆኖ የገባው ልጇ አዳኟ እንደሆነ የተረዳችው ማርያም መንፈሴ በመድኃኒቴ በእግዚአብሔር ደስ ትሰኛለች ብላ ዘመረች። በቅንፍ ሉቃስ ምዕራፍ 1 ቁጥር 47። የሔዋንን አለማመን በተረዳ አእምሮዬ ይችን አስደናቂ የእምነት ሴት ስመለከት ከትውልድ ሁሉ ጋር በአክብሮት ብፅዕት እላታለሁ። ያው መልአክ እጮኛዋ ዮሴፍ ጋር በመሄድ ማርያም በማርገዟ እንዳይደናገጥና እንዳይተዋት ነገረው። ስለምትወልደው ልጅም ወንድ ልጅ ትወልዳለች፣ ስሙን ኢየሱስ ብለህ ትጠራዋለህ፣ ሕዝቡን ከኃጢአታቸው ያድናቸዋልና በማለት አበሰረው። በቅንፍ ማቴዎስ ምዕራፍ 1 ቁጥር 21። ሕፃኑ የተወለደ ሌሊት መወለዱን ሊያበስር የመጣው የእግዚአብሔር መልአክ በሜዳ ላሉ እረኞች ተገልጦ አትፍሩ፣ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች አምጥቼላችኋለሁና ዛሬ በዳዊት ከተማ መድህን ተወልዶላችኋል፣ እርሱም ጌታ ክርስቶስ ነው አላቸው። በቅንፍ ሉቃስ ምዕራፍ 2 ቁጥር 10። እርሱ ቃል ነበር፣ በእርሱም ሕይወት ነበረች፣ ይህች ሕይወትም የሰው ብርሃን ነበረች ያለው የፍቅር አስተማሪው ዮሐንስ ስለ ተጸነሰው ሕፃን ሲናገር ለሰው ሁሉ ብርሃን ሰጪ የሆነ እውነተኛ ብርሃን ወደ ዓለም እየመጣ ነበር አለ። በቅንፍ ዮሐንስ ወንጌል ምዕራፍ 1 ቁጥር 9። ያዳኙን መወለድ ሳያይ እንደማይሞት አምኖ ሲጠባበቅ የነበረው ሽማግሌው ነቢይ ስምዖን ሕፃኑ ከተወለደ በኋላ አግኝቶት በማቀፍ ይህም ለአሕዛብ መገለጥን የሚሰጥ ብርሃን ለሕዝብ ለእስራኤል ክብር ነው አለ። በቅንፍ ሉቃስ ምዕራፍ 2 ቁጥር 32። በሰው ዘር ላይ ያለ ልዩነት ያጠለውን የኀጢአትን ጨለማ ለማስወገድ ኢየሱስ እውነተኛ ብርሃን ሆኗል። ሕፃኑም በተራ ስፍራ ተወልዶ በእግዚአብሔርና በሰው ፊት በጥበብ በቁመትና በሞገስ አደገ። በቅንፍ ሉቃስ ምዕራፍ 2 ቁጥር 52። እንደ አይሁድ ሥርዓት የውሃ ጥምቀትን ባደረገበት ወቅት አባቱ እግዚአብሔር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ መሰከረለት። በቅንፍ ማቴዎስ ምዕራፍ 3 ቁጥር 17። መጥምቁ ዮሐንስ ኢየሱስን ከሥጋዊ የዝምድና ዕውቀት አልፎ በመገለጥ ሲረዳው እነሆ የዓለምን ኀጢአት የሚያስወግድ የእግዚአብሔር በግ በማለት መሰከረ። በቅንፍ ዮሐንስ ወንጌል ምዕራፍ 1 ቁጥር 29። የሰማርያ ሰዎችም ኢየሱስን ባዩትና ባደመጡት ጊዜ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን በማለት መስክረዋል። በቅንፍ ዮሐንስ ወንጌል ምዕራፍ 4 ቁጥር 42። ከኢየሱስ በኋላ ከማርያምና ከዮሴፍ ጋብቻ ከተወለዱ ልጆች መካከል አንዱ ያዕቆብ ይባል ነበር። ምንም እንኳን ያዕቆብ ኢየሱስ በሥጋ በተመላለሰ ጊዜ ሁሉ ለኢየሱስ የነበረው አመለካከት ከተራ ወንድምነት የዘለለ አልነበረም። በቅንፍ ዮሐንስ ወንጌል ምዕራፍ 7 ቁጥር 5። ነገር ግን ኢየሱስ ሞትን አሸንፎ መነሳቱን ሲመለከት በመጣለት መገለጥ በጎ ስጦታና ፍጹም በረከት ሁሉ ከላይ ከሰማይ ከብርሃናት አባት ይወርዳሉ ብሎ መስክሯል። በቅንፍ ያዕቆብ መልእክት ምዕራፍ 1 ቁጥር 17፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 7። አክራሪ ፈሪሳዊ የነበረው ኋላ ግን በተገለጠለት እውነት አስደናቂ የወንጌል አገልጋይ የሆነው ጳውሎስ ስለ ኢየሱስ የመምጣት ዓላማ እንዲህ ሲል ይመሰክራል። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉም እንዲቀበሉት የተገባ ነው። በቅንፍ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15። ኢየሱስ ክርስቶስ ወደ ምድር የመጣው የሰው ልጆችን ከእግዚአብሔር ወይም ከእውነተኛ ማንነታቸው የለየውን
የኀጢአትን አጀንዳ ለማጥፋት ነው። ኢየሱስ ራሱ እኔ የዓለም ብርሃን ነኝ እንዳለው ብርሃኑንም በቃልና በተግባር እንዲሁም በተለያየ መንገድ ለዓለም ገለጠ። በቅንፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 12። ጊዜው ሲደርስ ብርሃኑን ለሁሉም በሚገባቸው መንገድ በሞቱ ገለጠ። እያንዳንዱ ቀናችን ላይ የምንኖረው ሕይወት ኢየሱስ ክርስቶስን የማያውቁ ሰዎች ከሚኖሩት ሕይወት የተሻለ መሆን ካለበት በኢየሱስ ክርስቶስ መገለጥ ሞቱና ትንሣኤ ምን እንደተከሰተ እውነትን በሙላትና ጥርት ባለ መልኩ ማወቅ አለብን። የምናውቀው እያንዳንዱ ነገር የምንኖረው ሕይወት መነሻ ነው። ክብር እግዚአብሔር ማን እንደሆነና እኛ በእርሱ ማን እንደሆንን እውነት የሆነውን እንድናውቅ ማስተዋልን ለሰጠን ለእግዚአብሔር ልጅ ይሁን። በቅንፍ አንደኛ ዮሐንስ ምዕራፍ 5 ቁጥር 20። በዚህ ምዕራፍ ውስጥ ለማነሳቸው ግልጽና ድፍረት የተሞሉ ሐሳቦች ዓላማዬ ስለ እግዚአብሔር፣ ስለ ራስህና ስለ ሌሎች እንዲሁም ስለ አዲስ ኪዳን እውነታዎች ያለህን አመለካከት መቀየር ነው። ከቤተ ክርስቲያን ቤተሰቦቼ ከተነገሩኝ የተሳሳቱ ሐሳቦች መካከል አንዱ እግዚአብሔር በመጀመሪያ ሰውን ሲፈጥር ያሰበው ሐሳብ በአዳም ምርጫ ምክንያት ስላልተሳካ ሰውን በክርስቶስ ለማዳን ወደ ሁለተኛው ዕቅዱ እንደገባ ነው። ይህ ማለት ክርስቶስ የመጀመሪያው የእግዚአብሔር ዕቅድ ላይ ለደረሰው አደጋ መፍትሔ ሰጪ ሆኖ የመጣ ሁለተኛ ዕቅድ ነው ማለት ነው። ይህ ሲብራራ አዲስ ኪዳን እግዚአብሔር የመጀመሪያው ኪዳን ስላልሰራለት ያመጣው ሁለተኛ ኪዳን ነው ተብሎ ይብራራል። ይሁን እንጂ ይህ ሐሳብ እግዚአብሔርን ድሮ እጅግ ክፉ የነበረ በጸጋና በፍቅር የማያምን አደገኛ ለሰው መልካምን ስጦታ ለመስጠት ከሰው ሥራን የሚፈልግ አድርጎ የሚስል በመሆኑ ከዘላለማዊ እውነት እጅግ የራቀ ነው። እግዚአብሔር ድሮ እጅግ አደገኛ የሆነና አሁን በክርስቶስ አማካኝነት በገባው አዲስ ኪዳን ምክንያት ፍቅር ወደ መሆን የተለወጠ አምላክ አይደለም። እግዚአብሔር በሰው ቋንቋ መጀመሪያ ተብሎ ከሚጠራው ጊዜ በፊት ጀምሮ ፍቅር የሆነ በዚህ ማንነቱ መጨረሻ ብለን ከምንጠራው ጊዜ በኋላም ፍቅር እንደሆነ የሚኖር አባት ነው። ኪዳን ማለት ለአንድ መልካም ተስፋ እርግጠኝነት የሚነገር ማሰሪያ ቃል ነው። ኪዳን በሁለት አካላት መካከል የሚደረግ የስምምነት ቃል ነው። በመጽሐፍ ቅዱስ አውድ ኪዳን ማለት እግዚአብሔር አምላክ ከሰዎች ጋር ላለው ኅብረት ከሰዎች ጋር የሚገባው ቃል ነው። ኪዳን በእግዚአብሔር ፊት እጅግ የከበረ ነገር ነው። በቅንፍ ሉቃስ ምዕራፍ 16 ቁጥር 17። በመጽሐፍ ቅዱስ ውስጥ እግዚአብሔር ከሰው ዘር ሁሉ ጋር፣ ከአንድ ሕዝብ ጋር፣ ከአንድ ቤተሰብ ጋር እንዲሁም ከአንድ ግለሰብ ጋር የገባው ብዙ አይነት ኪዳን አለ። ከእነዚህ መካከል በሙሴ አማካይነት ከእስራኤል ሕዝብ ጋር የገባው ኪዳንና በኢየሱስ አማካይነት የገባው ኪዳን ጎልተው የሚታዩ ናቸው። በሙሴ አማካይነት እግዚአብሔር ከእስራኤላውያን ጋር የገባው ኪዳን ምን አይነት እንደነበር በምዕራፍ 1 መጨረሻ ላይ አሳይቻለሁ። የሙሴ ኪዳን አሁን ከአዲሱ ኪዳን አንጻር አሮጌ ተብሎ የተሻረ በማድረግና አለማድረግ ወይም በሕግ ሥራ ላይ የተመሠረተ ኪዳን ነው። አዲስ ኪዳን የሰው ሐሳብ የሌለበት የእግዚአብሔር ዘላለማዊ ሐሳብ የተገለጠበት እውነት ነው። አዲሱ ኪዳን በእምነት ላይ የተመሠረተ ሊፈጸም የተገባው ምንም አይነት ውጫዊ ሕግ የሌለው እግዚአብሔር ለሰው ልጆች እንዲሁ ጽድቁን የገለጠበት ኪዳን ነው። በአዲሱ ኪዳን መሠረት የመጽደቅ ሥርዓት ሙሉ በሙሉ በእግዚአብሔር ተጀምሮ በእግዚአብሔር የሚያልቅ ነው። በቅንፍ ሮሜ ምዕራፍ 1 ቁጥር 17፣ ሮሜ ምዕራፍ 3 ቁጥር 21። አሁን በክርስቶስ ኢየሱስ መገለጥ እንደ አዲስ የገባንበት ኪዳን ከሙሴ ኪዳን በፊት የነበረ ለአብርሃም የተነገረ ከአዳም ጀምሮ የእግዚአብሔር ብቸኛና ዘላለማዊ የሆነ ኪዳን ነው። በእርግጥ መጽሐፍ በኤርምያስ ምዕራፍ 31 ቁጥር 31 ላይ በክርስቶስ ስለሚመጣው አዲስ ሥርዓት ሲናገር አዲስ ቃል ኪዳን የምገባበት ጊዜ ይመጣል ይላል። ኢየሱስም ራሱ ወደ መስቀል በሚሄድበት ጊዜ ጽዋውን አንስቶ ይህ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው በማለት ተናግሯል። በቅንፍ ማቴዎስ ምዕራፍ 26 ቁጥር 28።
ይሁን እንጂ በክርስቶስ ኢየሱስ መገለጥ ከእግዚአብሔር ጋር የጀመርነው ኅብረት አዲስ ኪዳን የተባለው በሙሴ አማካኝነት ከገባንበት የሕግ ኪዳን አንጻር ብቻ ነው። እውነታው አዲሱ ኪዳን ያለ የነበረና የሚኖር ዘላለማዊ ኪዳን ነው። አዲሱ ኪዳን ለአብርሃም ከተገባው ኪዳን ጋር ተመሳሳይ ነው። አብርሃምን ከምድርህ ከዘመዶችህ ተለይተህ ለዘርህ ወደማወርሰው ምድር ውጣ ተብሎ ከወጣ በኋላ አምላኬ ሆይ ይህችን ምድር እንደምወርሳት በምን አውቃለሁ ብሎ እግዚአብሔርን ጠየቀ። በቅንፍ ዘፍጥረት ምዕራፍ 15 ቁጥር 8። ጥያቄው አብርሃም ከእግዚአብሔር ስለ ተስፋ ቃሉ እርግጠኝነት እንደፈለገ ያስረዳናል። እግዚአብሔር ለአብርሃም በሰው የኪዳን ሥርዓት የጸጋን ኪዳን ገባለት። በድሮ ጊዜ ሰዎች ኪዳን ሲገባቡ እንስሳ አምጥተው በማረድ ሥጋውን ሁለት ቦታ በመቁረጥ ያስቀምጣሉ። በመቀጠል አንዱ ላንዱ አንተ ለምታደርግልኝ ነገር በምላሹ እኔ እንዲህ አደርግልሃለሁ በማለት ከተነጋገሩ በኋላ ሁለት ቦታ ተቆርጦ በተቀመጠው እንስሳ ሥጋ መካከል ያልፋሉ። ይህ ሥርዓት እኔ አደርግልሃለሁ ያልኩትን ካላደረግኩ ሰውነቴ እንዲህ እንስሳ ይታረድ፣ ሁለት ቦታ ይቆረጥ ብለው በራሳቸው መማላቸውን ያሳያል። እግዚአብሔር በዚህ የሰው የኪዳን መንገድ ከአብርሃም ጋር የተለየ ኪዳን ማድረግ ፈለገ። እግዚአብሔር አብርሃምን 3 ዓመት የሆናቸው ጊደር፣ በግ፣ ፍየል፣ ዋኖስና ርግብ አዘጋጅቶ እንዲጠብቀው ነገረው። አብርሃም 5ቱንም እንስሳ አዘጋጅቶ በማረድ ከወፎቹ በስተቀር ሌሎችን 2 ቦታ በመቁረጥ አስቀምጦ እግዚአብሔርን መጠበቅ ጀመረ። ይሁን እንጂ እግዚአብሔር ቀኑን ሙሉ አልመጣም ነበር። ቀኑ እየመሸ በሄደ ጊዜ አብርሃም እንቅልፍ መጣበትና ተኛ። አብርሃም በተኛ ጊዜ እግዚአብሔር መጣ። ለዘሩ የሚያደርገውን ቃልና መቼ ምድሪቱን እንደሚወርሱ ከተናገረ በኋላ በምድጃ ጢስና በሚንበለበል ፍም ተመስሎ በተከፈለው ሥጋ መካከል አለፈ። አብርሃም እንቅልፍ መጥቶበት እስኪተኛ ድረስ እግዚአብሔር ያልመጣው ለምን ይመስላል? ምክንያቱም እግዚአብሔር ብቻውን ኪዳን መግባት ስለፈለገ ነው። በተከፈለው ሥጋ መካከል አብርሃም አልፎ ቢሆን ኖሮ የአብርሃም ኪዳን ልክ እንደ ሙሴ ኪዳን በሆነና አብርሃምም በእምነት ባልጸደቀ ነበር። አብርሃም በሥራው እግዚአብሔርን ለማስደሰት የሚያስችል አቅም እንደሌለው ስለሚያውቅ እግዚአብሔር ብቻውን የገባውን ኪዳን አመነ። መጽሐፍ አብርሃምም አመነ ጽድቅም ሆኖ ተቆጠረለት የሚለን ለዚህ ነው። በቅንፍ ዘፍጥረት ምዕራፍ 15 ቁጥር 6፣ ሮሜ ምዕራፍ 4። መጽሐፍ እምነት ጽድቅ ሆኖ የሚቆጠረው ለአብርሃም ብቻ ሳይሆን በኢየሱስ ክርስቶስ ለምናምን ለእኛም እንደሆነ ይናገራል። በቅንፍ ሮሜ ምዕራፍ 4 ቁጥር 24። አዲሱ ኪዳን ከሕግ በፊት ለአዳም ተሰጥቶት የነበረ የሕይወት ኪዳን ነው። አዳም በመታለል ከሕግ በታች በመሆን እግዚአብሔር እንደገና ይህንን ነፃ ሕይወት በክርስቶስ ለመመለስ ከአብርሃም ጋር ኪዳንን አድርጓል። ሐዋርያው ጳውሎስ ይህንን እውነታ ሲያስረዳ ክርስቶስ ስለ እኛ በመስቀል ላይ እርግማን ሆኖ ከሕግ እርግማን ነፃ እንዳወጣን ይናገራል። በቅንፍ ገላትያ ምዕራፍ 3 ከቁጥር 3 እስከ 14። አብርሃም ያለ ሥራ ከእግዚአብሔር ዘንድ በእምነት ብቻ የጽድቅን በረከት እንደተቀበለ እንዲሁ ኢየሱስ በመስቀል ላይ ለእኛ የሠራውን ሥራ እግዚአብሔር እኛን ለማዳን ከእኛ የሚፈልገው ምንም ነገር እንደሌለ ያረጋግጥልናል። በቅንፍ ገላትያ ምዕራፍ 3 ከቁጥር 16 እስከ 17። በክርስቶስ ወደ መገለጥ የመጣው አዲስ የምንለው ኪዳን ለአዳም እንዲሁ የተሰጠውን የእግዚአብሔርን መልክና አብርሃምን ያለ ሥራ የባረከውን የእግዚአብሔር ወዳጅነት የሚያመለክት የቀደመው ኪዳን እንጂ እግዚአብሔር የመጀመሪያ ዕቅዱን ቀይሮ መልካም ለመሆን ያመጣው ዕቅድ አይደለም።